ዋይስ ጋይሶች እንዴት ናችሁ? ዛሬ ደግሞ በድጋሚ በሌላ ሪያክሽን ቪዲዮ ተመልሰናል። የዛሬው ቲክቶክ ኤዲሽን በቲክቶክ የቲክቶክ ቪዲዮዎችን እያየን ሪያክት የምናደርግ ይሆናል። ከመጨረሻው ቪዲዮ ተከታተሉ። ለጄ ብር ሲያትም ነው የሚውለው ስልሽ፣ ኧረ በቃ ምንም እረፍት የሚባል የለም። ይኸውልሽ ጠዋት የወጣ ማታ ነው የሚገባው። በቃ ስራ ይረዳሻል ልጅሽ። አዎ ግን ስንት ይረዳሻል ልጅሽ? ኧረ በጣም ብዙ ብር ነው እሱ። እኔን ነው እባክሽ። አሁን ልጅ ደግሞ ስራ ወጥቶ ይዋል እንጂ እንኳን የሁሉ ብር አግኝቶ እንዳንቺ ልጅ እና በጣም እንዴ ሁሌ ቤት አልነበረም እንደማገኝ። አንቺ ስመጪ መቼ አግኝተሽ ታውቂያለሽ? ሁሌ ስራ አይደለም እንዴ ያለው? አንቺ ደግሞ የኔ ልጅ ማቸውን ሱቋን ከፍቶ ይኸውልሽ ተፍ ተፍ እያለ እኮ ነው የሚውለው። ይሁን ጥሩ ነው እንዴ እግዚአብሔር አንዴ ከላይ ባርኮ ልጅሽን ሲሰጥሽ ነው እንጂ እንኳን ወደ ሬኔሳንስ የአእምሮ ጤናና የሱስ ተአድሶ ማዕከል በደህና መጡ። በዚህ ተአድሶ ማዕከል እኔም መጥቼ በአይን ያየሁትን ልንገራችሁ። በዚህ ማዕከል ውስጥ በመመላለስና ሳይወጡ ከዛ በመቆየት የሚያገኙት አገልግሎት የአልኮልና አደንዛዥ እጾች ሱስ ኮዝሚ ኦፍ ጋድ ጭራሽ ነው ያላሰብኩት። የሆነ ለካ የማገገሚያ ማስታወቂያ እንዲሁም ተያያዥ ችግሮችን ምርመራ፣ የተመላላሽ የሱስ ሕክምና፣ በመድኃኒት የታገዘ የሱስ ሕክምና፣ በተቋሙ ገብቶ የሱስ ተሐድሶ ሕክምና ወይም ሪሃቢሊቴሽን አገልግሎት፣ የአእምሮ ጤንነት ምርመራ፣ የተመላላሽ የአእምሮ ሕክምና፣ በተኝቶ ማከም የአእምሮ ሕክምና፣ በግልና በቡድን የሚሰጥ የሳይኮቴራፒ ሕክምና፣ በአእምሮ ጤና በአልኮልና አደንዛዥ እጽ ችግሮች ዙሪያ የማማከር አገልግሎት መስጠት፣ የላቦራቶሪ አገልግሎት መስጠትና የእጽ ተጠቃሚነትን ምርመራን ጨምሮ ሌሎችም ልዩ ልዩ ሕክምናዎች አሉ። እናም በዚህ ቪዲዮ ላይ እንደምትመለከቱት እዚህ የምታከሙ ከሆነ እንግዲህ እንደ ቤታችሁ እስኪሰማችሁ ድረስ እዚሁ ተቀምጣችሁ ሕክምናችሁን ማድረግ ትችላላችሁ ማለት ነው። አድራሻው የሚገኘው ለገጣፎ ሲሆን ሁላችሁም በ0941 77 60 60 ወይም በ0978 49 60 60 ላይ መደወል ትችላላችሁ። ከቀጣዩ ቪዲዮ በፊት ይሰራል ግን ይሄ ነገር ይሰራል ብላችሁ ታስባላችሁ? ማለት የሆነ ሰው ከሱስ ለማገገም እንደዚህ አይነት ቦታ ሄዶ ምናምን ይሆናል እንጂ በግድ ነው። እንትኑን አስበዋል። በእኔ መቶ ዘፈን በሙሉ እንዲህ እያልክ ስጨርሰው ማለት ነው። ጥላ ሄደች አደል በሰፊው ደመና፣ እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ሲገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ሲል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው ማን ያይ የለውም እላለሁ። እሺ በልሽ የግጥሜ ርዕስ ጊዜው ከፍቷል አሉ። ጊዜው ከፍቷል እንዴ? እኔ ነኝ ጊዜው ነው። ክፉ ነህ ይሉኛል በየመንገዱ። ድንገት ነው የሚላችሁ ታውቃለህ ቃሎቹ። ጊዜው ከፍቷል እንዴ? አረዊሱ ያ ሁሌ ነኝ ክፉ አቁም ከቶ ማን ነው ክፉ ዘንድሮ? በመንገዱ ዘንድሮ አምስት ቤት አልመጣም። ስሜት መጣ። ስሜት መጥቷል አላለም። አንተ እየተመጣ ይመችልና
ኧረ በስመ አብ ምንድን ነው የሚል? ኧረ ወይኔ ወይኔ የኢትዮጵያ ኮሜንት ላይ ግን ህዝብ ማለት ነው በቃ በጣም ነው የሚጠበቁ። ይመቻችሁ። በስመ የሳይ አትመጭም እንዴ አንቺ? ጀምሩ እመጣለሁ እኔ ጀምሩ አልኳችሁ አይደል? እደርስባችኋለሁ ጀምሩ። ይኸው ጨረስኩ ጀምሩ። ኧረ እኔ ምግቡ ቀዘቀዘ። ይኸው ጨረስኩ መጣሁ። ጀምሩ ችግር የለም እናንተ እንዴ ከበላሽ በኋላ አሰሪም እንዴ? ይኸው ደረስኩባችኋለሁ ጀምሩ። ጨረስኩ ችግር የለም ጀምሩና እውነት ነው እኮ ባይዘው ማለት ነው እንደዚህ እናቶች ይመቻችሁ። እናቶች ብቻ ሳይሆን ለምሳሌ ሲስተር አለች ማለት ታቀርበውና ከዛ እሷ ነች የምትጠበቀው መጣሁ ምናምን እያለች ድሮ እኔ ሳድግ እንደ ክሪስ ብራውን እንደ ቴዲ አፍሮ ምናምን እንደሆነ ሰው ለመሆን ሙዚቃ ብቻ የሚመቸን የሆነ ሰው አለ። ያውኖቹ እኔ አሁን ታናሽ ወንድሜ እኔ እፈራዋለሁ። ትላካለህ ወደ ኤልሳልቫዶር ነው ይላል። አጥንቅል ይተናል አንዴ ኤልሳልቫዶር ሲጀመር የት ነው የምትልከኝ? ጭኖት ሰክላ ብጭኖን ወቅቼ ወንድም ያረበናታችሁ። ኧረ ድሪል ሙዚቃ ግን የምትሰሩ ማለት አንዳንዴ ከኛ ጋር የሚሄድ ነገር ሱሩ እንጂ ወይ አንድ ነገር አድርገን ማታቅልጭ ኤልሳልቫዶር ልካለው ወሬውና ድሪል የሚዘራ ልጅ እንዲህ አለ። ምንም ብሎ አቤት ጌሾ እየወቀጠን ያገኘሁት ማህበር አለ ተብሎ እናቱ እየቀረበችው ጌሾ እየወቀጠ ማታ ግን ይልላል። ዲስራኬን እኔ ትናንትና ዲስራኬን ለቅቄው ያንን ዲስራክ ማለት ነው አንተ ካልመለስከው እኔ እበላለሁ አለው። መሰለት እያዩ እጃለ ጆሮችን አጀማ ከኛ ሰምቶ ቦምቦ ከያዝ እጅ ግራ እንደ ፎርቲና ምናምን በመጣ ሱቅ ተላካል። ይሄ ሁሉ ሰገራ ነው። ያለፈኝ ቪዲዮ አለ እንዴ ጋይስ? ኧረ በስመ አብ ግን አይ የሆነት አሁን ሲያሉ ማለት ነው ስለዚህ ድሪል ማለት ነው የሆነ ልጆች አረ ደስ አይልም የሆነ እንዴ አረ ተው እንዴ አዱ እና ነገር አሁን ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ከሰፈራ አራብሳ ጋር አንድ ባስ አይመደብልንም እንዴ? ወይ ደግሞ አዶናይ አንድ ቻሌንጅ ያስጀምርልን፣ የባስ ቻሌንጅ። አርቲስት ስላልሆን አርቲስት ነን፣ ሰው አላወቀንም እንጂ አርቲስት ነን። ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላ ነው የነበርኩ የጠመኩለት። አባድ አርቲስት ነን እኛ፣ ይፋ ስላልወጣን ነው እንጂ እና ይመድብልን። ከሁሉም ደግሞ የገረመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል። ለምን ይከፈላል? ለምን እንከፍላለን? ሲጀመር እኮ ባስ ማለት እኮ ፐብሊክ ሰርቪስ ነው፣ የህዝብ አገልግሎት እስከተባለ ድረስ ለምን ይከፈላል? ለምን ለባስ ልክፈል? ለባስ እኔ ከዚህ በኋላ አንድ ሰው ስለምን ምን አለ ብዬ አልናደድም። አይ ዶንት ቢሊቭ ሚ ምንም ነገር አይመስለኝም። ምንም ነገር ብትሉ አይ ዶንት ቢሊቭ ሚ ኖ ፕሊዝ ምንም ነገር አይመስለኝም። ከዚህ በኋላ የታደለ ነው ለዚህ የሚበቃው። ክብር ለቀጨኔው መድኃኒዓለም። አንድ ሰው አይ ዶንት ኬር አባውት እኔ
እኮ ሌላ ሰው ቢለኝ አይገርመኝም። እሷ ታውቀኛለች ግን ማዘር ትላለች። እሷ ሉሲ ሞተች ነው አባዬ ብላ ያለጠፈች ሴትዮ እኔም ማዘር ትለኛለች። የማያውቀኝ ሰው እኮ ቢለኝ አያውቀኝም። ለማዘርነት መብቃት መታደል ነው። ግን እሷ ሉሲ ሞተች ነው አባዬ ብላ ያለጠፈች ሴትዮ እኔም ማዘር ደፋር ገዝቻለሁ። ዘይት ይቀረኛል። የኔ ጉድ ሴት ጋር እቃ ጠብ ብዬ ሴት ጋር ምን እያረክ ነው? እዚህ ሸቆሮ ባሪያ ጋር ምን እያረክ ነው? እና ምንድን እያረክ ነው? እቃ ጠብ አላልኩህም ወይ? አንቺ ምንድን ነው? እኮ አንድ ፍሬ ልጅ ነው። አንተ እናቴ ዱባይ ነው የምትኖር አላልከኝ? የምን ዱባይ ነው? የኔ ሀገር ዱር ቤቴ ነው። መኪና ሲልህም መኪና የመኪና ጎማ አለው። ዱር ቤቴ ዱር ቤቴ ሀገሬ ዱር ቤቴ ነው። የምን ዱባይ ሱቅ ስልከው ምናምን እሱን እየነዳ ምናምን ነው። እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ። ገላህን ላጥብህ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣው። ገና አልተገረዘም እኮ ገላው ቅርጭጭቱን እኮ እኔ ነኝ ማስለቀቅለት እናቱ ግርግዳ ለግርግዳ። አንቺ እኮ 62 ዓመትሽ እኮ ነው። ከዚህ ከአንድ ፍሬ ልጅ ጋር ምን እያደረግሽ ነው? ሄድ ወደ ቤት እቃውን እጠብ። መርካቶ የቻርጀር ሰልሞ ነው ብለው አሳምነው እንደሸጡልኝ ትዝ ሲለኝ የቻርጀር ስም ጋይስ ሳምሱዲን ጊልዶ የፊት ካሜራውን ሲከፍት የሆነ አንተ የጀማሪ ነገር ደግሞ ባስ ካሜራውን እየረሳሁ መጀመሪያ እንደዚህ አይቼ ከዛ ኧረ በስመ አብ አይ ፓርኪንግ ምንድን ነው? ኧረ ወይኔ ሰው ይፈራሉላ ማለት ነው። አባ ይሄን ፎቶ ለቋል። ስቱዲዮ ውስጥ ናቸው። ኮሜንት እንኳን መኪናውን ወስዶ የሆነ አገልግሎቱን ሊያገኝ ማለት ነው። ብሎ ያስፈራል። ምንድን ነው እኔ ውስጥ ዘዊኬንድ ዘሰንበት አባ ድሪሊዮስ ሪሌሽንሺፕ ህይወቴ ላይ አንድ ታሪክ ላካፍላችሁ ነበር። የመጀመሪያ ሪሌሽንሺፕ ውስጥ የገባሁት ዩኒቨርሲቲ እየነበርኩ ነው እና ሪሌሽንሺፕ ውስጥ ገባን እና ተገናኝተን አናውቅም፣ ግን ሪሌሽንሺፕ ውስጥ ነበር። ከዛ አለቀ። ላቀልኝ እንዳይመስላችሁ እውነቴን ነው። አብረን እንሁን ብዬ ጠይቂያት እሺ ያለችኝ። ከዛ አብረን ሆንን። ከዛ በኋላ ግን ተገናኝተን አናውቅም። እና ይሄንን ቪዲዮ እያየሽው ከሆነ አሁን ተመልከችኝ፣ የትም አልደረስኩም። ድሮም አመዳም ጠቂው አመዳም ምን ያረብና እቺ ደግሞ ያታራውት እኔ ምንም አይደለም። እኔ አንደኛ የሶፎንያስ ስራ ነው ያምርባችኋል ምናምን ብሎ እንደ አንተ እቺ እኮ አገጨን ብላ እኮ መጥለኝ ይቅርታ እንዴ እቺ እኮ ትመታለች እኮ ምክንያቱም እንዴት ወድቅባለች ማለት ታነሳለች አንተም ታነሳለች። ጠቅበረም ታረገችማ ማለት ነው። ስኳት ትሰራባለች እንዲይዛ እግርን በዚህ አንገትህን ምናምን ይዛ እንደዚህ ስኳት ነው ትሰራብህ አንተ ተሸክማ ማለት ነው። አረ በስመ አብ እንዴ
ያ ማለት እኮ ሪንግ ላይ ይጠፋል። ያ ማለት እኮ እንትን ትዳር ላይ እኮ አሁን ትጣላለህ ከዚህ አሁን እውነት ሶፎንያስ አሁን አንተ አሁን ከዚህ እንዴት ትመታለች እኮ ማረን ትደበድባለች። እያየሁ ነው መስሏ እንኳን እያየሁ ነው ሲጥ ነው የምታረግ እስማ ኧረ እግዚአብሔር አሁን አስበዋል ደብድባህም ውብላ ጎረቤት ለገላ መገናኘት እኔ ለየት ለማለት እኮ እግዚአብሔርን አድናቂሽን ትችያለሽ። ፈልገሹ በቃ ለነገሩ ባፈልጊው እንደዚህ አትፈረጥም እናቴ ልብ ያበጠ ጎረምሳ መስለሻል እኮ ይበጅሽ ግን ምን አለ መሰለሽ ግን ኖርማል ወንድ ትገድለዋለች። ክርስቶስን እያየሁ ነው አልመስልም እንዴት ነው አንተ ኧረ እኔ ኤኒዌይስ ኮፒ ሊንክ አድርጉልኝ እወዳችኋለሁ። ቃል የለኝም ምን ነው እናቴ አንቺስ ምን ይልሻል እንደው የግራ አለ የኋላ የቦምባ አለ ምን አለበት ሰሪ እሱን ከላይ እንደዚህ አውጣሽ ከታችም እንኳን ተወጣጣኝ አይደለም አድናቂሽ ነኝ ግን እግዚአብሔር ትችላለሽ ኤኒዌይስ ወዳችኋለሁ። እኔ በጣም ብዙ ጥያቄ መጠየቅ እፈልጋለሁ። አይምሮት በጣም ብዙ ሳያት ማለት በጣም ብዙ ጥያቄ የመጣብኝ ከድሮ ማውቃታለሁ ግን ማለት ነው እንትን ማለት ነው እግዚአብሔር ነው እሱ ትንሽ ሊሆን ይችላል ችግር የለም ግን እንዲህ አንተ የወንድ ደረት እኮ እንደዚህ ይሰፋል አንተ አቋቋማ እያየህ ነው አይደል ግርማ ሞገስ እያየህ ነው እኛ መች ግርማ ሞገስ አለ እኛ መች አራበን እንደዚህ ያምርብናል ቤት ንግኒ ይሰል ተፈጥሮ ይቀርባል ግን እግዚአብሔር እኔ በጣም ነው የምትመጪኝ ግን ወንድ ልጅ ራሱ እንደዚህ ወንድ መሆን ይችላል ራሳቸው ይችላል ወንድ ልጅ ራሱ እንደዚህ ወንድ መሆን ይችላል ያ ግርማ ሞገስ ትከሻ ስፋት በስመ አብ ይገርማል በጣም ኤኒዌይስ አካውንት የተመቶብኛል ፕሊዝ በጣም ቪው 10 ሺህ ላይ ነው ቆሜ ያለው ቪው 1 ሺህ ላይ ነው ቆሜ ያለው ኧረ እባካችሁ ኮፒ ሊንክ ፕሮፋይልን ጫና ቁጥና በእናታችሁ የምትወዱኝ ኮፒ 5 በዛ ፕሮፋይል ያላችሁ ኮፒ ሊንክ ከስራት 5 በእናታችሁ ኮፒ ተመቶብኛል ፕሊዝ ወዳችሁ ያመጣብናል ታውቃለህ። የዛሬ ቪዲዮ ይሄንን ይመስላል። የሆነ ሰዓት ላይ የተቋረጠ ቪዲዮ ተናግረ ነው መጀመሪያ ያለብህ ቤት ውስጥ ቪዲዮ የምትቀርጽ ከሆነ ከማንም ሰው እንዳይረብሸኝ ማለት አለብኝ። አልተናገርኩም። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ላይክ አድርጉት፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁልኝ እና ይመቻችሁ።